እኔ ምለው ዛሬ በጣም የገረመኝ ነው ወሬ ልንገራችሁማ። ኢትዮጵያ ውስጥ ልጆቻችን በጊዜ ዳይፐር ያቆማሉና ከዘጠኝ ወር እስከ አመት አንድ አመት ከአምስት ወር ከበዛ ደግሞ እስከ 2 አመት ድረስ ፓቲ ትሬንድ ይሆናሉና በጣም ደስ የሚል ነገር ነው which is normal ደስ ይላል። እዚህ ግን አሜሪካ ውስጥ ዶክተሮቻቸው የልጆቻችን ዶክተሮች ፔዲያትሪክሶቻቸው ፓቲ ትሬን እንዳያደርጉ ማድረግ ያለባቸው እስከ 2 አመት ተኩል በኋላ ነው ብለው ሰጀስት ያደርጋሉና በሁሉ ማይልስቶናቸው እንኳን መተው ቢሆን ፓቲ ትሬንን በጣም ያዘጋዩታል። እና ዛሬ ግን የገረመኝ ምንድነው እንደዚህ የሚያደርጉት ለካስ በጣም ትላልቅ ካምፓኒ የተባሉት እንደ ዳይፐር አምራቾች እንደ ፓምፐርስ እንደነሱ አይነት ትላልቅ ካምፓኒዎች በሚሊዮንስ የሚቆጠር ገንዘብ ለሪሰርች ካምፓኒዎች ይሰጡና ሪሰርች ሲደረግ ፔዲያትሪክሶች ልጆቹን በጊዜ ዳይፐር እንዳይተው ሪከመንድ እንዲያደርጉ ይከፈላቸዋል። እና ልጆች ቶሎ ዳይፐር እንዳይተው ከዶክተሮቻችን ስለምንሰማ እኛም ችላ እንላለን ማለት ነው። እና የገረመኝ ምንድነው እነዚህ ትላልቅ ካምፓኒዎች በእያንዳንዳችን ህይወት ላይ ምን ያህል በጥሩም ሆነ መጥፎ ምን ያህል ኢምፓክት እንዳላቸው ነውና እቺ ሲምፕል ነገር ነች ግን ገንዘብ ያላቸው ትላልቅ ካምፓኒዎች ምን ያህል ኢንዱስትሪው ላይ ፓወር እንዳላቸው ነው የተረዳሁትና እስኪ እናንተሳ ልጆቻችሁ በስንት አመታቸው ላይ ዳይፐር ተውላችሁና በጣም ገርሞኝ ነው እንደዚህ ስሰማና ሼር ላድርጋችሁ ብዬ ኦኬ ባይ ባይ